እንዲሁም ዶክተር ሰዋለም ከመጣ ሌሎች ሜምበሮችም ጆይን ካደረጉ እንሄድበታለን። የተወሰነ ፊው ሚኒትስ ግሩሜ እስኪመጣ ድረስ እንታገሳለን። ገሜ ዋንስ አጌን ዌልካም ላለው እንግዲህ ገሜ ጥሩ ኮንትሪቢዩት የሚያደርግ ነው ኢን ተርምስ ኦፍ ቢዝነስ ፋይናንስ ኤሪያ ላይ I want you to follow ገሜን ፎሎ እንድታደርጉት ጠይቃለሁ። ነሚና ዌልካም ብራዘር እንኳን በደህና መጣ። እንኳን ደህና ቆየኸኝ። አፉ በሉን ሰሞኑን ጠፋሁ አይደል? ወንዶች ጉዳይ ሆኜ ነው ይቅር በል። አብሽር አላ ወንዶች ጉዳይ ሆኜ ነው ሰሞኑን። አብሽር ገሜ ያከም ገሜን አይበለው ገሜ ራስ እየበላ ነው መሰለኝ። ገሜ ጅርታ አከም ዋሊኩም ሳይር ተሞ ገሜ ላይቭ ዛሬ ገና ነው የገባው። ኦኬ ማይክሮፎኑን ከፍታ አማ በኔ እንጅራ ከነገ ያለ ጅርታ አከም ገሜ ነገ አረብ ላ ነው ዊት ወደ ቤቴ ዋሂድ ኑራሂ ተኒ ቤቴ አረ መጋላ ነው ዊት ሙኬ አረላ አከነት ኢልኬ ቀረቴ ሾርቴ ጉያዳ ነኤጋ አብሽር ዛሬ ብዙ ነገር የተመጣልንና አምሳ ደግሞ ግሩም እየጠበቅኩት ነው። ዛሬ ውርሲ ውላናላይዝ ይመጣል። ግሩሜ ተደዋውለን እስከነ ጆይናስ ኢዘርዌይ ሰፋ ያለ ነገር ስለሆነ ግሩሜም እስኪገባ ድረስ ጀምራለን። ገሜም ከኛ ጋር ሰፋ የተወሰነ 1-2 ደቂቃ እንጠብቅና 25 ጉዳይ ለ2 minutes we're going to launch ገሜ ቢሬዲ ላንተ ካንተ ነው የምንጀምረው። አጠቃላይ የኤፍኤክስዲ 04 2026 እንዴት አገኘኸው፣ ለውጦቹ ምን ይመስላሉ የሚለውን የተወሰነ ባክግራውንድ ትሰጠናለህ። ደን እኔም እጨምርበታለሁ። ከዛ በኋላ we'll come back to the discussion የትኞቹ ቼንጆች ናቸው በጣም ኪ በርካታ ስለሆኑ ወደ 16 17 18 አይደል ነው የትኞቹ ናቸው ኪ የሚለውን እናያለን። ለቢዝነስ ኮሚኒቲው ምን ማለት ነው፣ ፋይናንሻል ኢንዱስትሪውስ ምን ሊሆን ይችላል ከዚህ በኋላ የሚሉትን ጉዳዮች እንሄድባቸዋለን። 2 minutes later ለአንተ ነው እድሉን ምሰጥ ገሜ። ምንድነው እንዴት አየኸው የዛሬውንና የተወሰኑትን አድሬስ ታደርግልናል ወይም ሰመራይዝድ ሆነው የቀረቡትን ኪክሊ ይሄ ትልባቸዋለህ። ግሩሜ ነው መጥቷል። ግሩሜ yes ግሩሜ yes welcome brother ለኔ ስጦታ ዛሬ ዋንጫ እኔ ለማስገባው እና ታዲያ እንደዚህ እኮ ነው እንትን ነው ጉንዳር ገጨው እኔ ለማስገባ ለደሚና ስጦታ ትሰጣለህ ግሩሜ? እንዴት ነው ነገሩ? ቧንት እኮ ነው የሰጠኝ። ረፍ እኮ ነው ነገሩ እኮ ስጦታ አይደለም እኮ ግሩሜ። ዶክተር ሰዋለ ካለ ኢንቪቴሽን ናችሁ? how's everyone? ትንሽ ኔትወርክ እያስቸገረኝ ነው። ኦኬ ግሩሜ is there? እንዴት ነው ግሩሜ? everyone is okay? yeah I'm good ግሩሜ። welcome my brother። ገናኘን ወይላ ገሜ ደሚና ሁላችሁም ሰላም ናችሁ? ሰላም ነው ግሩሜ። መልካም ዛሬ በቃ ብዙ ነው። እኔ ራሴ የምጠብቀው ቀን ራሱ ስስክ ነበር እያነበብኩኝ። ጥሩ ደግሞ የሚገርመው ቀን አንብቤ ወደ ሙኬ ነው የሄድኩት። ወደ አንተ ሲሄድ በቃ ግሩሜ ሞዳሊቲ ምንድነው የምናደርገው? ገሜ በተወሰነ መንገድ የነበሩትን ዛሬ ፕሮዲስ የተደረገውን ለውጥ እንዴት እንዳየው ያለውን ነገር እንትን ያደርግልናል። ከዛ በኋላ move to core የሆኑትን እንለይና ምን ማለት ነው፣ እንዴት ነው መጪውን ጊዜ ሼፕ የሚያደርገው የሚለውን እንትንላለን። እንደመነሻ ግሩሜ ገሜ ያቀርብልናል። እኔ እምለው ምንድነው ከ2024 ለውጥ ወደዚህ ሜጀር የሆነ another second breakthrough ለውጥ ከዚህ ፎሬን ከረንሲ ሪጂም ቼንጁ ከተካሄደ በኋላ
ሜጀር የሆነ ለውጥ ነው ብለን ልንወስድ እንችላለን። በአንድ አመት ከምናምን ወር ክሎስ ቱ 2 አመት ውስጥ የተካሄደው ሶ ያንኛው እንደምታስታውሱት እጅግ በጣም ሰፋ ያለ ዶክመንት ሲግኒፊካንት የሆነ ለውጥን ያመጣ ዶክመንት ነው። ይሄንኛው ከዛው ስኮር የሆኑና ለማርኬት ኦፕኒንግ ክሪቲካል ፕሮባብሊ ኢን ሰም ኬዝ ደግሞ ይሄኛው አይደፈርም ብለን ያልነውን ነገሮች የያዘ ነው። ዳይሬክትሊ ኦቨር ቱ ዩ ገሜ እንዴት አየኸው? ዋት አር ዘ ቼንጅስ? ደስ ያለህን ኤሪያዎች ሂድበት። አም ገና ጊቭ ዩ sometimes you can take your time and go ahead. መልካም እሺ ሙኬ በጣም ነው የማመሰግነው እድሉን ስለሰጣችሁኝ። ቶሎ ቶሎ ብዬ እንግዲህ አንዳንድ የመጡትን ነገሮች ላወራሰው። ይሄኛው መመሪያ በጣም ድፍረት የተሞላበት መመሪያ ልንለው እንችላለን። በተለይ ከ2024 ከተደረገው ወዲህ ያው ሞኔታሪ ፖሊሲ ላይ ምናምን ያሉ ነገሮች ሁሉ ጊዜ ሰርፕራይዝ ሲሆኑ የተሻለ ውጤት ያመጣሉ እንደሚባለው አንዳንዶቹን የጠበቅናቸው አይነት ቢሆኑም ያልተጠበቁም አሉባቸው። ያው የአይኤምኤፍን ዶክመንቶች ያየ ሰው ሜቢ አንዳንዶቹን ሊጠብቃቸው ይችላል። በት አብዛኛዎቹ ግን በጣም ድፍረት የተሞላባቸው ነገሮች ናቸው። ዋና ዋና ነጥቦቹን እንዲያው ላንሳላችሁ ላላችሁ ሰዎች። እንዲያው አንዱ ለምሳሌ የአገልግሎት ኤክስፖርተሮች ሪቴንሽን ላይ አንድ ሰው እዚህ ጋር ኮሜንት ላይ ጥያቄ ሲያስቀምጥ አይቻለውና በሚያሳዝን ሁኔታ የሪቴንሽን አካውንት ላይ የተደረገው አዲሱ መመሪያ አምራቾችን አይመለከትም፣ አገልግሎት ሰጪዎችን ነው የሚመለከተው። ስለዚህ ሆቴሎች፣ ቱር ኦፕሬተሮች፣ አይቲ፣ ሶፍትዌር እና ኢትዮ ቴሌኮም እና ኢትዮጵያን ኤርላይንስ አይነቶቹ ድርጅቶች ናቸው ከዚህኛው የሚጠቀሙት። ስለዚህ የሰርቪስ ኤክስፖርተሮች ናቸው ሪቴንሽናቸው ላይ ምንም አይነት ክልከላ የለውም የተባለውና በዚሁ እንግዲህ ያው ጥያቄውን የጠየቀው ሰውዬ መልስ ይሆንልሃል ብዬ አስባለሁ። ሶ በዋናነት አገልግሎት ሰጪዎች ከብር አንፃር ያው ራሳቸው መከላከል እንዲችሉ ማለት ነው እድል ይፈጥርላቸዋል። ሪቴንሽኗ ላይ ያለችው እሷ ነች። ከዛ ባለፈ በተለይ በዶላር አካውንት ከፍተው ላላቸው ሰዎች እና በዶላር ገቢ ለሚኖራቸው ሰዎች ብዙ ለውጦች እንደዚሁ ደግሞ መጥተዋል። ለምሳሌ በካርድ ገንዘባቸው መጠቀም እንዲችሉ ቪዛ፣ ማስተር ካርድ የመሳሰሉትን ካርዶች ቀጥታ የዶላር አካውንታቸው ላይ ያለውን ገንዘብ መጀመሪያ የሆነች ያህል ፐርሰንት 15%፣ 20%ን ብቻ እንዲጠቀሙ ነበር የሚፈቀደው። እሱን ሙሉ በሙሉ እንዲጠቀሙ ተደርጓል። $100 አካውንት ለመክፈት ያስፈልጋል የተባለውም እንዲነሳ ተደርጓል። እነዚህ ነገሮች ለውጭ ሀገር ክፍያዎች በሚፈልጉበት ሰዓት እንደዚሁ ደግሞ ደረሰኝን እስካቀረቡ ወይ ደግሞ የክፍያ መጠየቂያ ከዛኛው አካል እስካቀረቡ ድረስ በቀላሉ እንዲከፍሉ አድርጎላቸዋል ማለት ነው። ስለዚህ ይህ ክፍያዎች ጋር ተያይዞ እስካሁን ድረስ አብዛኛዎቻችን የሆኑ ሌየሮች ተጨምረውብን እነዚህ በባይናንስ ላይ ሌሎች ክሪፕቶ ፕላትፎርሞች ላይ ዶላር ገዝቶ እንደዚህ አድርገን ተጨማሪ ሌየር ሲያደርግ የነበረውን ነገር አትሊስት ዶላር ገቢ እስካገኘ ድረስ ሰው በቀላሉ መክፈል እንዲችል የሚያስችለው እዚሁ እያለ ማድረግ የሚችለውን ነገር ለምን ሶስተኛ ወገኖቹን አትሊስት ሊያጠፋልን የሚችል በት እድሉ አለ ማለት ነው። ከዛ ባለፈ በጣም ሌላ አንድ ወሳኝ ያየሁት ደግሞ እንግዲህ በዶላር ቁጠባ መቆጠብ የሚቻልበት አይነት ሁኔታ እንግዲህ ሜቢ ባንኮቻችን ተከትለው ያመጡታል። እሱን አብረን የምንመለከተው ቢሆንም የሴቪንግም የታይምም የዲማንድ የምንለው አይነት ዲፖዚትም ለንግድ ከኤክስፖርት ገቢ ውጪ ባሉ በእርዳታ ወይ በስጦታ ኦር በሌሎች መንገዶች የተገኙ ማንኛውም ገንዘቦችን በባንኮች ውስጥ በዛ መልኩ መቆጠብ ይቻላል አይነት ነገር አለው። ሰሟት ዲያስፖራዎችም እንግዲህ በእኛው ሀገር እዚሁ መጥተው መቆጠብ የሚችሉበት እድል ሊሰጣቸው ይችላል ብዬ አስባለሁ። ሌላው በጣም ቁልፍ ነገር ደግሞ የካፒታል አካውንት ላይ የነበረው ገደብ መነሳቱ ነው። የካፒታል አካውንት ላይ እንግዲህ ገደብ መነሳት ማለት ሰዎች ካሁን በኋላ ያው ብሔራዊ ባንክ ቼክ ያደርገዋል ይለናል፣ ግን ውጭ ሄደው ኢንቨስት ማድረግ ይችላሉ ተፈቅዶላቸዋል የሚል ነገር አንስተዋል። ይሄ አንዱ ትልቅ ለውጥ ነው። ከዶላር ግብይት አንፃር ደግሞ ከዚህ በፊት የነበረው ጉምሩክን አሳውቃችሁ እስከ $10,000 በላይ ከሆነ በእጃችሁ ያለው የምትሸጡት የነበረውን ካሁን በኋላ ግን ማንም ሳይጠይቃችሁ ኤዘር አካውንት ልከፍቱበትና የዶላር አካውንታችሁ ላይ ልታስቀምጡት ትችላላችሁ ወይ ደግሞ ለፎሬክስ ቢሮችና ለባንኮች መሸጥ ትችላላችሁ ነው። ስለዚህ ሰዎች በእጃቸው ያለውን ገንዘብ ምንም አይነት ስጋት ሳይኖራቸው ከውጪም ብዙ ዶላር ይዘው መጥተው መሸጥ ቢፈልጉ ይሄም ገበያው ላይ የዶላርን ሜቢ መገኘት ሊያሳድገው ይችላል ብዬ አስባለሁ። ከሁሉ በላይ ደግሞ በጣም አዲሷ ነገር
ሬሚታንስ ነው እንግዲህ ካሁን በኋላ ከኢትዮጵያ ወደ ውጭ ገንዘብ መላክ ልንችል ነው ማለት ነው። እስካሁን በዌስተርን ዩኒየን በመኒግራም ሲላክልን የነበረውን እኛ ደግሞ ልንጀምር ነው። የሆነች ያው ገደብ ተቀምጣለች $3,000 ነው ለጊዜው። ሌላው ደግሞ የውጭ ኢንቨስተሮችን በተለይ ያበረታታል ብዬ የምጠብቀው እነዚህ የምናወራቸው ነገሮች በነገራችን ላይ እንግዲህ ቢዝነሱ ነገሮች ባሉበት የተሻለ የቢዝነስ ኢንቫይሮንመንት እንዳለ እንደሆነ ተረዱ። ከፋይናንሱ አንጻር ከቢዝነሱ አንጻር ነው እያወራን ያለ ነው። ሌሎች ፖለቲካል፣ ሌሎች ገቨርነንስ የመሳሰሉ ነገሮችን የሚመለከት እንዳልሆነ ተረዱ። በነገራችን ላይ ስናገርና ኢንቨስተሮችን የሚያበረታታው አንዱ ነገር ምንድን ነው? ዲቪደንድ ሪፓትሪዬሽን የሚባለው ነገር ነው። ድርጅቶች ኢትዮጵያ ውስጥ መጥተው ኢንቨስት አደረጉ፣ ስራቸውን ሰርተው ትርፍ ካተረፉ በኋላ እስከዛሬ ድረስ በጣም ኢትዮጵያን ከሚተቹበት ነገር ትርፋቸውን ይዘው ከሀገር መውጣት አይችሉም ነበረ። ያ ካሁን በኋላ ቀጥታ ብሔራዊ ባንክንም መጠየቅ አይጠበቅባችሁም። ባንኩን ሄዳችሁ ጠይቃችሁ 1 ቢሊዮን ብር አለኝ ወደ ዶላር ቀይርልኝ፣ ትርፌ ነው፣ ህጋዊ እንትን ከሆነ ይዛችሁ መውጣት ትችላላችሁ ተብሏል። ይሄኛው በጣም ከፍተኛ ለውጥ ሊያመጣ ይችላል ብዬ አስባለሁ። በተለይ ኤፍዲአይን በመሳብ አንጻር እነዚህ ሁሉ ነገሮች ታዲያ ምን ያመጣሉ? እንዲያው ካልን በአንድ መልኩ በአጭር ጊዜ ውስጥ ግን ያው በጣም ገበያው እንትን ሊለው ይችላል፣ ሊያዋዥቀው ይችላል። ምክንያቱም ብዙ ገንዘብ ሊወጣ የሚችልበት መንገድ ስለተከፈተ ብዙ ገንዘቦች ሊወጡ ይችላሉ። በረጅም ጊዜ ግን የገበያውን ሁኔታ ሊያረጋጋው የሚችሉ ነገሮች ይሆናሉ ብዬ አስባለሁኝ። እነዚህ ነጥቦች በዋናነት ካየዋቸው ውስጥ ካነሳው ለጓደኞቼ ደግሞ ለተውሊል ነው። ቴንክ ዩ ገሚ፣ እጅግ በጣም ብሪፍ ባት ቬሪ መች ኢምፖርታንት ነገሮችን ያነሳኸው። ግሩሜ here we go. Okay, how are you? ገሜ በጣም አሪፍ ኤክስፕላኔሽን ነው የሰጠው። ስፔሻሊ እንትኖቹ እነዚህ አንኳር ጉዳዮችን ጥሩ አድርጎ ከቨሬጅ ሰጥቷቸዋል። እኔ እንግዲህ ፎር ዘ ሞስት ፓርት እሱ ያላነሳቸውን ነገሮች እስቲ ለማንሳት ሞክራለሁ። ገና ከመጀመሪያው ጀምሮ ያው ህጉ ላይ ገና መጀመሪያ ላይ ወራስ ተብሎ ዴፊኒሽን ልክ ሲቀመጥ ዲፋይን የተደረጉ ነገሮች አሉ እና እዛ ጋር ዲፋይን ተደርጎ የጀመረው ነገር የፎርወርድ ኮንትራክት ነገር ነው። ካፒታል ማርኬት ላይ ትንሽ አይገስ የተወሰነ ኤክስፖዠር ያላችሁ ሰዎች እንደምታውቁት ከሆነ ፎርወርድ ኮንትራክትስ የሚባሉት ዴሪቬቲቭ ኢንስትሩመንትስ ናቸው። እነዛ ዴሪቬቲቭ ኢንስትሩመንቶች በጣም ብዙ ጊዜ እንደውም ለኢንተረስት ሬት እና ለኤክስቼንጅ ሬት ጥቅም ላይ የሚውሉ ናቸው እና እነዚህ ፎርወርድ ኮንትራክቶች ያው ኦቨር ዘ ካውንተር ኢንስትሩመንትስ ናቸው። በስምምነት ቢትዊን ዘ ኮንትራክቲንግ ፓርቲስ በስምምነት የሚወሰኑ ነገሮች ናቸው የሚሆኑት እና አንድ እዚህ ዳይሬክቲቭ ላይ የተቀመጠ በጣም ኢምፖርታንት ነገር ነው ብዬ እኔ የተመለከትኩት የፎርወርድ ኤክስቼንጅ ሬት ኮንትራክቶችን ኤክስፖርተሮችም ኢምፖርተሮችም ባንኮችም የተለያዩ ፋይናንሻል ማርኬት ፓርቲሲፐንትስ መጠቀም እንዲችሉ የህግ ማዕቀፍ ተቀመጠ የሚለውን ነገር ነው። አይ ቲንክ ከሱኛው ከተነሳን ሌሎቹንም ቀስ በቀስ ያው ከቨር እናረጋቸዋለን። እኔ ደዋይ ሲት ስፔሻሊ አሁን ያው ትልቁ እንግዲህ ቼንጅ የመጣው ያኔ 2024 ላይ ያ የመጀመሪያው እንግዲህ ብርን ፍሎት ያደረገው ያው ፍሎት የሚለውን በኮቴሽን ያዘውና ፍሎት ያደረገው ዳይሬክቲቭ ሲወጣ ለመጀመሪያ ጊዜ ከረንሲ ሪስክ የሚባለው ነገር በጣም ብዙ ድርጅቶች፣ በጣም ብዙ ተቋማት፣ ኢምፖርተሮች፣ ኤክስፖርተሮች፣ ኤኒ ከውጭ ምንዛሬ ጋር ንክኪ ያላቸው ተቋማት ለከረንሲ ሪስክ ተጋላጭ ሆነዋል። ተጋላጭ ስለሆኑ ባይ ዘ ዌይ ኔትወርክ አይደለም ገሜ አይ ቲንክ ማይክሮፎንን ዩ ማይት ሃቭ ቱ ተርን ኢት ኦፍ ከይቅርታ ጋር ገሜ ቴንክ ዩ። አይ ቲንክ አሁን ጥርት ብሎ ይሰማል መሰለኝ። ኦኬ ግሬት። ለከረንሲ ሪስክ ተጠቂ ሆኑ ማለት ነው እና ባንኮች ላይ የተለያዩ ተቋማት ላይ ኢትዮ ቴሌኮምንም ጨምሮ ምናምን ነገር ያየናቸው ነገሮች ፎርወርድ ኮንትራክት መጠቀም ቢችሉ ኖሮ ቱ ሰም ኤክስቴንት ሚቲጌት መደረግ የሚችሉ ነገሮች ነበሩ እነዚህ። አሁን
ምንድነው ጀስት አለ አይደለ ያንን ስምምነት አብሯቸው የሚፈጥር ካውንተር ፓርቲ ወይም ደግሞ በዛኛው ሳይድ ያለ እነሱ ኤክስፖርተር ከሆኑ ኢምፖርተር ወይም ኢምፖርተሩ ባንክ እነሱ ኢምፖርተር ከሆኑ ኤክስፖርተሩ እዛኛው ሀገር ያለው ኤክስፖርተሩ እና የሱ ባንክ ወይም ኤኒ አዘር ፋይናንሻል ኢንተርሚዲየሪ እነዚህን ኮንትራቶች ማዘጋጀት እስከቻለ ድረስ እነሱ እስከተስማሙ ድረስ እነዚህ ነገሮች ኢንፎርሰብል መሆን ይችላሉ ማለት ነው። ይሄ ነገር በጣም ትልቅ አድቫንቴጅ ነው የሚሆነው። ምክንያቱም እንደምታውቁት ከሆነ ፎርወርድ ኮንትራክትስ ላይ how it works is ያው ሎንግ እና ሾርት ፖዚሽን አለ እነዚህ ፎርወርድ ኮንትራክቶች ላይ። አሁን ለምሳሌ ከረንሲው ዲፕሪሺየት ያደርጋል ብላችሁ የምታስቡ ከሆነ የምትገዙት አይነት ኮንትራት አለ ወይም ደግሞ የምትገቡበት አይነት ኮንትራት አለ። ከረንሲው አፕሪሺየት ያደርጋል ብላችሁ የምታስቡ ከሆነ የምትገቡበት አይነት ኮንትራት አለ ማለት ነው እነዚህ ፎርወርድ ኮንትራቶች ላይ። ሶ ምንድነው እነዚህን ኢንስትሩመንቶች በመጠቀም የውጭ ምንዛሬ ፍላክቹዌሽንን ሄጅ ማድረግ ይቻላል። ሶ የተለያዩ ኮሞዲቲስ አሁን ለምሳሌ ሌትስ ቴክ ኢትዮጵያን ኤርላይንስ ፎር ኤግዛምፕል። ኢትዮጵያን ኤርላይንስ የሚጠቀመው አንድ ትልቅ ኮሞዲቲ ኢዝ ጄት ፊውል። ሶ የጄት ፊውልን የሚያገኘው በውጭ ምንዛሬ ስለሆነ ኤኒ ካይንድ ኦፍ ዲፕሪሺዬሽን የሚያመጣበት ትልልቅ ኮስቶች አሉ ማለት ነው። ሶ እነዚህን ሚቲጌት ማድረግ የሚችልበት ሁኔታ ተፈጥሯል ማለት ነው። ሶ እንግዲህ ከመጡት ለውጦች መካከል እንግዲህ አንዱ ይሄኛው ይሆናል። ሌሎቹን ደግሞ ገም የሚያነሳቸው አሉ ቬሪ ኢምፖርታንት ዋንስ። ከነበሩት ለውጦችም አንፃር እየተመለከትኳቸው ነበረ 2024 ላይ ከወጣው ዳይሬክቲቭ ጋር ያሉትን ቼንጅስ። ላይክ አይ ሴድ የመጀመሪያው የፎርወርድ ኤክስቼንጅ ሬት ነው። ከዛ በኋላ ገሜ እንዳለው ሰርቪስ ኤክስፖርተርስ ሪቴንሽን ቤዚክሊ 100% ተፈቅዶላቸዋል። ኢንተርናሽናል ካርድ ኢሹወንስ ሎካል ባንኮች ኖት ኦንሊ ለቪዛ እና ቲኬት ለሚያሳዩ ትራቨለሮች ብቻ ሳይሆን ለማንኛውም ሰው እነሱ እስከተስማሙ ድረስ ኢንተርናሽናል ካርድ ኢሹ ማድረግ ይችላሉ። አይ ዶንት ኖ ይሄ ነገር ከተነሳ ካልተነሳ አይ ዶንት ኖ፣ ግን ስፔሻሊ ፎሬን ዳይሬክት ኢንቨስትመንትን በተመለከተ እነዚህ ከውጭ ሀገር ገንዘባቸውን ይዘው የሚመጡ ኢንቨስተሮች ከዚህ በፊት ላይሰንስ ቲን እና የናሽናል ባንክ አፕሩቫል ያስፈልጋቸው ነበረ። አሁን ግን ካለ አፕሩቫል ሌተሩ ሁል ጊዜ ሙኬ የምታነሳት አንድ ነገር አለች። ሬድ ቴፕ በጣም እየበዛ ነው እየሄደ ያለው፣ ቢሮክራሲው እየበዛ እየተወሳሰበ ነው ያለው የሚለው ነገር ነው። እና እችኛዋ አትሊስት ማለት ነው አንድ ፊርማ ማስቀረት የምትላትን ነገር አንድ ፊርማ አትሊስት አንድ አፕሩቫል ፎር ኤፍዲአይ አስቀርቷል። ቅድም ሙኬ ገሜ እንዳነሳው ፕሮፊት ሜኪንግ ኢንስቲትዩሽንስ እንትን መክፈት ይችላሉ፣ የውጭ ምንዛሬ አካውንቶችን መክፈት ይችላሉ ለግራንትስ ጊፍትስ እና የተለያዩ የውጭ ምንዛሬ ሶርሶች። ከዚህ በፊት የነበረው ለሀገር ውስጥ ነዋሪዎች ሆነው ግን ግለሰብ እና ነን ፕሮፊት ለሆኑት ነበረ። ያው ነን ሬዚደንት ኢትዮጵያንስ ኢትዮጵያ ውስጥ የማይኖሩ ኢትዮጵያውያንም ቢሆኑ ይቻል ነበረ። የውጭ ሀገር ዜጎች እና ዲያስፖራዎችም ይችሉ ነበረ። አሁን ግን የተለያዩ በተለይ ከግራንት ተጠቃሚ መሆን የሚችሉ አትራፊ ድርጅቶችም በውጭ ምንዛሬ የሚመጣ ግራንት ወይም የተለያየ የውጭ ምንዛሬን ያው ማስቀመጥ ይችላሉ ማለት ነው፣ ከረንት ሴቪንግ እና ታይም ዲፖዚት አድርገው። ሶ እኔ እንግዲህ ካዩዋቸው ዘ ሞስት ኢምፖርታንት ዋንስ ብዬ የማስበው እነዚህ ናቸው። ያው ሙሉን አየር እንዳልይዝ የቀሩትን ደግሞ መለስባቸዋለሁ። እስቲ እናንተ ከቨር ካላረጋችሁት። ቴንኪዩ ሙኬ። ቴንኪዩ ጋይስ፣ በጣም ነው የማመሰግነው። እኔም የራሴ ነው ቅድም እንዳልኩት ይሄ ለውጥ
ከረንሲ ሪጂም ቼንጅ በኋላ ሜጀር ሲግኒፊካንት የሆነ ለውጥ ነው ብዬ ነው የምወስደው። ኢምፕሊኬሽኑ ቀላል አይደለም። ለቢዝነስ ኮሚኒቲውም ለባንኮችም ነው። ባይ ዘ ዌይ ለቢዝነስ ኮሚኒቲውም ለባንኮቹም ነው። ለባንኮቹ የቢዝነስ ኮሚኒቲውን ዲቴይል ስለምንመጣበት ለባንኮቹ አንድ ሪኮሜንዴሽን አስቀምጬ ማለፍ ይኖርብኛል። እኔ አሁን እየወጡ ያሉት ህጎች ከምርም የፍሪ ማርኬት እንትኑ ረገጥ ተደርጎ እየተሄደ ያለበት ሁኔታ ስላለ ከኛ ቀድመው እንዲህ አይነት ኤክሰርሳይዝ ውስጥ ከገቡ ሀገሮች ልምድ መቅሰም ብቻ ሳይሆን ኢንተርናሽናል ባንኪንግ ዲፓርትመንት አካባቢ ያለው ኤሪያ ላይ ሚኒመም አድቫይዘር ኢፍ ፖስብል ኤክስፐርት ማምጣት ኢምፖርተንት ወይም ጠቃሚ የሚሆንበት ሁኔታ ይታየኛል። ለምሳሌ ኬንያን ብንወስድ የኬንያ ባንኪንግ ኢንዱስትሪ ኢንጀነራል ቦዝ የካፒታል ማርኬታቸው የኮሜርሻል ባንኪንጉን ብንወስድ ከኛ አድቫንስድ ነው። የዩኬ ኮሎኒ እንደመሆናቸው ጠንከር ያለ የተራመዱበት ኤሪያ ነው ያለው። ሶ ለኔ አድቫይዘር ወይም ኤክስፐርት ማምጣት ለባንኮቻችን ኤክስፐርት ማምጣት ኢዝ ቬሪ መች ኢምፖርታንት። ይሄን ምለው ለምንድን ነው? ፕራይስ ሴት ማድረግና ዋጋ የፎሬን ከረንሲ ዋጋ መተመን እንዲሁም የፎሬን ከረንሲ ኤክስቼንጅ ሪስክ ከመቼውም ጊዜ በላይ ኮምፕሊኬትድ ሶፊስቲኬትድ ሞዴል የሚፈልግ ብዙ ነገሮችን ኮንሲደር ማድረግ ይፈልጋል። ሲምፕሊ ለምሳሌ የፎርወርድ ኮንትራክት መጣባቸዋል። የኔን ኮመንት ለቢዝነስ ኮሚኒቲ ያለውን ዋን ባይ ዋን መጣለሁ። ለባንኮች ግን መነሻ ግብአት አድርጌ ማስቀመጥ መሄድ እንፈልገው ፎርወርድ ኮንትራክት ላይ የሚደረጉ ዲሎች እንግዲህ አሁን ባንኮቻችን እየተጠቀሙ ያሉት ኦፊሻሊ ስፖት ነው። ስፖት ማለት ዛሬ በሚመጣ ፕራይስ ፎሬን ከረንሲን ኤክስቼንጅ ማድረግ ነው። ፎርዋርድ ኮንትራክት ደግሞ ስንል ዛሬ ተስማምተን ዋጋውን ሴትልመንቱ ግን ከሆነ ጊዜ በኋላ የሚሰራ ማለት ነው። ለምሳሌ እኔ ኤክስፖርተር በሆን ከባንኩ ጋር ሄጄ የዛሬ ወር $1 ሚሊዮን አመጣለሁ በስንት ትገዛኛለህ? ወይም ኦን ዲ አዘር ዌይ ራውንድ ደግሞ ካዞር ነው ነጋዴ ሆኜ የዛሬ ወር $1 ሚሊዮን እፈልጋለሁ በስንት ትሸጥልኛለህ ብዬ ከዛሬ ወር በኋላ ለሚመጣ ትራንዛክሽን ዛሬ ዋጋ ሴት አደርጋለሁ ማለት ነው። አንላይክ ስፖት ትራንዛክሽን አሁን ስፖት ነው። ወደፊት ላለ ስለሆነ ወደፊት የሀገሩ ኢኮኖሚ ወዴት ይሄዳል፣ ፎሬን ኤክስቼንጁ የት ሊደርስ ይችላል፣ ማክሮ ኢኮኖሚን አናላይዝ ማድረግ፣ ማይክሮ ኢኮኖሚን ማየት፣ ቢዝነሱን ማየት፣ ፋይናንሱን ማየት፣ ኢሬጉላሪቲን ማየት፣ ሲዝናሊቲን ማየት፣ ይሄን ሁሉ ካፕቸር ያደረገ ሞዴል ተጠቅመን ነው የፎርዋርድ ኮንትራክት ፕራይስን ሴት የምናደርገው። ለዚህ የለመዱትና የተገበሩት ሀገር ያሉ ኤክስፐርቶች የተሻሉ ነው። አንድ ሁለተኛ ይሄ ከእንግዲህ ፎርዋርድ ኮንትራክቱን በተመለከተ ነው። ሁለተኛ ባይ ኢትሰልፍ ፎሬን ከረንሲ ፕራይሲንግ ባይ ኢትሰልፍ ይዞ የሚመጣው ደግሞ የሚያመጣብን ሪስክ አለ። ፎሬን ከረንሲ ጀነሬትድ ሪስክ ማኔጅመንት መሆን ይጠበቅበታል። ሶ የለመዱ ሀገራት ላይ ያሉ ኤክስፐርቶችን ማምጣት፣ አድቫይዘሪ ማምጣት ለባንኮቹና ለፋይናንስ ተቋሞቹ አንድ አድቫይስ ሰጥቼ ሄድና አሁን በዲቴይል የወጣው ነገር ላይ እነ ግሩሜም ገሜም ባነሱት ላይ ሀሳቤን ጨምሬ ከዛ በኋላ ሰከንድ ራውንድ እንሄዳለን። ምናልባት እኔም በጣም ገሜ ብሪፍሊ በት ኢን ቬሪ ኤክሰለንት ወይ አስቀምጦታል። ግሩሜም በደንብ ጨምሮበታል። እዚህኛው ዳይሬክቲቭ ላይ የተመቸኝን ነገር አንድ ነገር ልንገራቸው። አንደኛ በባህሪው ብትወስዱት የዛሬ 24 ላይ የወጣው ዳይሬክቲቭ ፕሮባብሊ 108 ገጽ ነው። አይ ቲንክ ቆይል ያው ስንት ገጽ መሰላችሁ? ኢት ኢዝ ክሎዝ ቱ 108 ፔጅ። ዲፊኒሽን ኦፍ ተርም አኔክሶች በጣም ዲቴይል የሆነ ነው። እችኛዋ ቅምም ያለች በ5 ገጽ አንኳር የሆኑ ነገሮች መታ ያደረገ ነው። ፕሮባብሊ በ4 ገጽ ዴፊኒሽን ኦፍ ተርሙን ብናወጣው እዛ ላይ አንዱ የተቀመጠ ያው እኔ የምወደው ነገር ስለተቀመጠ እሱልኝ ለምን እንዳስፈለገ አንዱ የኤፌክስ አድሚኒስትሬሽንን ሪላክስ ማድረግ ለምን ኢዝ ኦፍ ዱይንግ ቢዝነስን ለማምጣት የቢዝነስ ኢዝ ኦፍ ዱይንግ ቢዝነስ ሁሌም እናወራው ነው። እኔ በዚሁ አጋጣሚ ብሔራዊ ባንክ ኢዝ ኦፍ ዱይንግ ቢዝነስን እንደዚህ ዳይሬክቲቭ ላይ አስቀምጦ ለዚህ ሰርቻለሁ እንዳለው ሁሉም ቢሮዎች ኢዝ ኦፍ ዱይንግ ቢዝነስን እንዴት አመጣለሁ ብለው እንዲህ አይነት ኢኒሼቲቭ እንዲወስዱ በዚሁ አጋጣሚ መምከር እፈልጋለሁ። የንግድ ቢሮ፣ ኢንቨስትመንት ኦፊስ፣ መሬት አስተዳደር፣ ቀበሌ፣ ወረዳ
ኤቭሪዋን ማለት ነው። አንድ ሁለተኛው የሚለው የፎሬን ከረንሲን ሪላክስ ማድረግ ስለሚያስፈልግ ነው። ፎርዋርድ ኤክስቼንጅ ዲሎችን መፍቀድ የኤክስቼንጅ ሬት ፍላክቹዌሽንን ሰዎች ማኔጅ እንዲያደርጉ እድል ለመስጠት ነው ይላል እና ኢንቨስትመንትን ለማበረታታት ነው ይላል። ኦኬ ይሄ አላማው ነው የዛሬው ሪቪው which is በጣም የተቀደሰ አላማ ማለት ነው። ሌላው እንግዲህ ሁለት ኪ ነገሮችን ዴፊኒሽን ከታችም ስለጠየቃችሁ ፎርዋርድ ኤክስቼንጅ ሬት ያልኩት ቅድም ያስቀመጥኩ ነው። ፎርዋርድ ኤክስቼንጅ ሬት ማለት ሁለት two FX transacting counterparties agree to exchange one currency for another at a future date for foreign exchange settlement ዛሬ ላይ ለነገ መስማማት ማለት ነው። ይሄንን በደንብ ያዙ ነጋዴዎች because this is important for you። ከባንክ ጋር ሄደን ዛሬ ላይ ለነገ መስማማት in two ways forward exchange rate አንዱ እንደ ባየር ሆነን መስማማት ነው፣ ሌላኛው እንደ ሴለር ሆነን መስማማት ነው። ሶ ታስታውሱ ከሆነ ኢትዮጵያ ብሔራዊ ባንክ ከሁለት ወር በፊት ኤክስፖርተሮችን ከሁለት ወር በፊት የነበረው ፕራክቲስ ኤክስፖርተሮች ዶላር ያመጣሉ ካመጡ በኋላ +5 +10 +6 +8 ሚል ትንሽ ጥሩና ጥሩ ስሜት የሌለው የነበረን ነገር አስቁሟል። በጊዜው ዲስከስ አድርገንበታል። ሶ ያ ነገር ግን +5 +4 +6 ናቹራሊ ባይ ዘ ዌይ የሆነ አይነት ኤክስፔክቴሽን ኢንቴይል ያደርግ ነበር። እኔ የዛ ኤክስቴንሽን ነው ብዬ ነው ማስበው። because ኤክስፖርተርን አበድራለሁ እኔ ጋር ስታመጣ +5 አድርጌ እገዛሃለሁ ስለው ኦን ታይም ሊሆን ይችላል፣ ቀድሜ ልስማማ እችላለሁ። ገንዘብ ስሰጠው እኔ ጋር +4 እያረኩ ነው መገዛ ዶላሩን ስታመጣ ብለህ ስትለው ኢት ኢዝ ሰምሃው የፎርዋርድ ኮንትራክት ባህሪ ያለው ያ በመዘጋቱ ብዙ እዚህ ኤክስፖርተሮች አካባቢ እንደው ወደ አልሆነ ወደ ኢምፖርት ወደ ምናምን የሚሄድ ነገር ሶ ፎርዋርድ ኮንትራክት አንዱ የሚፈታው አንድ እንደ ባየር ስንሆን ለኢምፖርተር ሳይድ የሚሰጠው ምንድን ነው? ኢምፖርተር ስንሆን ዶላር ከአንድ ወር በኋላ ትሸጥልኛለህ ወይ ብዬ ባንኩን ስጠይቀው ኦኬ እሸጥልሃለሁ። በስንት ብር ትሸጥልኛለህ? አሁን ለምሳሌ 156 ከሆነ ያኔ ከአንድ ወር በኋላ ፊክስ እናድርግና 180 እሸጥልሃለሁ ይላል። ከአንድ ወር በኋላ 200ም 210ም ቢገባ የተስማማው በ180 ከሆነ ከአንድ ወር በኋላ ዛሬ በተስማማው ዋጋ ሴትል ይደረግልሃል ማለት ነው። ፐርሚት ይሰጣል፣ ሴትል ይደረግልሃል። ለምሳሌ ከአንድ ወር በኋላ 156 ሊቆም ይችላል። አንተ ግን በተስማማው በ180 ወር ዋቴቨር አማውንት ነው ሴትል የምታደርገው። ይሄ ለኤክስፖርተርም ሲሆን እንደዛው we call this a forward exchange rate ወይም forward contract እንለዋለን። ለፕሮዳክት ሲሆን የፊቸር የምንለው ማለት ነው። ሌላኛው የኤክስፖርት ሪቴንሽን አካውንት 100% የተፈቀደው ለሰርቪስ ኤክስፖርት ነው። ለሰርቪስ ኤክስፖርት ሰርቪስ ኤክስፖርት ምንን ያካትታል? ቅድም ግሩም የተወሰነ ነግሮታል፣ ግን ሙሉን ላንብብላችሁ። ሰርቪስ ኤክስፖርት refers to foreign exchange inflow into a country from tourism, transportation, engineering, business service, financial service, telecommunication service, employment service, construction service, consulting service, royalty and any other related service generating foreign exchange ይላል። ስለዚህ የሚያካትተው በቱሪዝም አማካኝነት የሚመጣም ፎሬን ከረንሲ 100% የኛ ነው። በትራንስፖርቴሽን ሰርቪስ ለምሳሌ ክሮስ ካንትሪ ሰተን የምናገኘው ዶላር ፉል የኛ ነው። ሌትስ ፎር ኤግዛምፕል ሰይ ከዩኤን ኦር ምናምን ተቋማት ጋር ትራንስፖርት ሰርቪስ ሰተን ዶላር ብናገኝ በዶላር ቢከፈለን ፉሊ ሪቴይን የማድረግ ኮንትራታችን በዶላር ቢሆን ፉሊ ሪቴይን የማድረግ እንትን አለን፣ ምንድነው መብት አለን። ኢንጂነሪንግ ሰርቪስ ብንሰጥ ኢንጂነሪንግ ኢዝ ኤ ሰርቪስ ካታጎሪ፣ የኢንጂነሪንግ አድቫይዘሪ፣ የኢንጂነሪንግ ሶ መኒ ቲንግስ ብንሰጥ ከዛ የምናገኘው በፎሬን ከረንሲ የምናገኘውን 100% ማስቀረት እንችላለን። ቢዝነስ ሰርቪስ፣ ፋይናንሻል ሰርቪስ፣ ቴሌኮሙኒኬሽን ሰርቪስ፣ ኢምፕሎይመንት ሰርቪስ፣ ኮንስትራክሽን ሰርቪስ፣ ኮንሰልቲንግ። ከትራንስፖርቴሽን ውስጥ ለምሳሌ ያላካተትኩት ኢቲ አለ። ኢቲም ፓርት ኦፍ ዲስ ኢትዮጵያን ኤርላይንስ ጀነሬት የሚያደርገው ትልቁ ሰርቪስ ለምሳሌ ላስት ይር 7 ቢሊዮን ዶላር ከሰርቪስ ኤክስፖርት ተገኝቷል። የዚህ ዓመትንም የ6 ወር አፈጻጸም ብታዩ ትልቅ ክሎዝ ቱ 5 ቢሊዮን መሰለኝ፣ ከተሳሳትኩ ነገ የሚያርሙኛል።
ኢትዮጵያን ኤርላይንስ ጀነሬት የሚያደርገው ሰርቪስ ኤክስፖርት ፎሬን ከረንሲ ላይ ይሄ ህግ ብዙ ለውጥ አያመጣም ብዬ ማስበው ለምን መሰላችሁ? ኢትዮጵያን ኤርላይንስ ኢዝ ፓርት ኤንድ ፓርሰል ኦፍ ኢትዮጵያን ኢንቨስትመንት ግሩፕ የኢትዮጵያን ኢንቨስትመንት ግሩፕ ነው። ሲስተር ካምፓኒ ናቸው። ዚያር ሰብሲጀሪስ ንግድ ባንክም ኢትዮጵያን ኤርላይንስም ዚያር ሰብሲጀሪስ ጎን ለጎን ያሉ ናቸው። ስለዚህ ሰብሲጀሪ ካምፓኒ እስከሆኑ ድረስ በፊትም ቢሆን ኢትዮጵያን ኤርላይንስ ያመጣውን ዶላር ኤክሰስ ካለው ለሲስተር ካምፓኒዎች ኦፈር የሚደረግ ነው። ቢያጥረው ንግድ ባንክ የትም ብሎ የመስጠት ግዴታ ይኖርበታል። ቢኮዝ ወርክ ኢን ኢአይኤች ኢትዮጵያን ኢንቨስትመንት ሆልዲንግ ውስጥ ስለሆኑ አንደር ሴም ግሩፕ ስለሆኑ ብዙም ለውጥ ላያመጣ ይችላል። ሶ ሁለቱን እንዲህ ካስቀመጥኩኝ ዘንዳ አንዳንዶቹ ላይ በፍጥነት ጊዜ በጣም እንዳልወስድ የራሴን ኮመንት ላስቀምጥ። ሶ ነምበር ዋን የአገልግሎት ላኪዎች ነው የሚለው እና በኋላ ኢምፕሊኬሽኑ ምንድን ነው? ሰርቪስ ኤክስፖርት ላይ ልትሰማራችሁ ሰዎች በቃ አንድ አዲሽናል እድል ተሰጥቷል። እዚህ ጋር ያው መሳት የሌለብን ጉድስ ኤክስፖርትም ላይ ያሉ ኮፊም ሌላም ኤክስፖርት የሚያደርጉት ናቹራሊ ቀድመው ከባንክ ጋር ዲል አድርገው 100%ን ይወስዱ ነበር። 50% የራሳቸውን ሪቴንሽን አካውንት ውስጥ ያለውን በድርድርና በባርጌኒንግ ፓወር ደግሞ ቀሪውንም ለእነሱ እንዲመደብ ያደርጉ ነበር ለኢምፖርት። ሶ እዛ አካባቢ የሆነ ማይነር ለውጥና ለሰርቪስ ኤክስፖርት ላይ ላሉት የህግ ከለላ ይሰጣቸዋል። ሌላው ባንኮች የውጭ ምንዛሪ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ ኤሌክትሮኒክስ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ተፈቅዷል። ይሄ አንድ በፊትም እኮ ይሰጥ ነበር የሚል ጥያቄ ልታነሱ ትችላላችሁ። በፊትም ዴቢት ካርድ ክሬዲት ካርድ ይታተም ነበር እዚህ ሀገር፣ ወደ ውጭ ስንሄድ ትራቭል ስናደርግ ይሰጠን ነበር ካላችሁ ሜጀር ዲፍረንሱ ምንድን ነው? አሁን በፊት ጉዞ ሲኖረን ነበረ ካርድ የሚታተምልን። ሶ ዩ ሃቭ ቱ ሃቭ ትራቭል የትራቭል ዶክመንት ሊኖርህ ይገባል። የምንድነው ቢስሚላ ኤን ሪሌትድ ቪዛ ምናምን። አሁን ግን አት ኖርማል ታይም የውጭ ግብይት ልንፈጽምባቸው የምንችላቸውን ካርዶችን ጨምሮ ኢንተርናሽናሊ ሪኮግናይዝድ የሆኑ ካርዶችን ከጉዞ ውጭ እዚህ ቁጭ ብለን ልንከፍልባቸው የምንችለው ስንጓዝም ልንጠቀማቸው የምንችለው እና ለተለያየ ፔይመንት ልንጠቀም የምንችለውን አይነት ኢንተርናሽናሊ ኦፕሬት ሊያደርግ የሚችል ካርድ ነው እንዲያትሙ የተፈቀደላቸው። ሌላኛው ማንኛውም የውጭ ምንዛሬ ሂሳብ ያለው የባንክ ደንበኛ ህጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ የውጭ ምንዛሬ ሂሳቡን በመጠቀም ለትዳር አጋሩ ሆና በፊት ችግር የነበረው ወደ ውጭ ገንዘብ ይሄንንና ሌላኛውን አርቲክል አንድ ላይ ስጠቀልለው ሰዎች ልጆቻቸውን ውጭ ያስተምራሉ። ውጭ ለተቸገረ ሰው ይሄ $3,000 የሚለው ምናምን ለማድረግ ዳይሬክት ላይኑን ተከትለ የምናወጣበት መንገድ የለም ነበር። አሁን ያ $3,000 በዛኛው ፎሬን ከረንሲ አካውንት ካለን ደግሞ ህጋዊ በሆነ መንገድ መላኩ ተፈቅዶልናል ማለት ነው። እሱ ሌላኛው ነጥብ ነው። ሌላው ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሬ ምንጩ ከውጭ ንግድ የሚገኝን የውጭ ምንዛሬ ሳይጨምር ፎር ፕሮፊት ሜኪንግ ቢዝነስ ካምፓኒዎች ከኤክስፖርት ከሆነ የሚያገኙት ይሄ ለዚህ ኤሊጅብል አይደለም። በሌላ መንገድ የሚመጣ በስጦታ ወይም በሌላ መንገድ የተገኘ ከሆነ ከተረጋገጠ የተንቀሳቃሽ የቁጠባ እንዲሁም የጊዜ ገደብ ያ ማለት ምን ማለት ነው? ፋርዘር ቼክ አደርጋለሁ ግን ፎር ሹር ያንን ነው ኢንክሉድ የሚያደርገው። ልክ እንደ ሎካል ከረንሲ ፎሬን ከረንሲ አካውንት ይኖረንና በዚህ መንገድ የመጣውን ዶላር እንደ ሎካል ከረንሲ ማንቀሳቀስ እንችላለን ማለት ነው። ለምሳሌ ኤክስ የሚባል ባንክ ያለኝን ታይም ዲፖዚት ወደ ዋይ የሚባል ባንክ ማዞር ይችላለሁ። አሁን በፎሬን ከረንሲ የሚከለከል የነበረው ማለት ነው። ፎሬን ከረንሲ አካውንት ቢኖራችሁም ክሮስ ባንክ አድርጋችሁ ከአንድ ባንክ አንዱ ባንክ ካልተመቻችሁ እንደ ሎካል ከረንሲ ወደ ሌላ ባንክ አትልኩም ነበር። ዚስ ታይም ግን ከረንት አካውንት ከተፈቀደልን፣ ታይም ዲፖዚት ከተፈቀደልን፣ ሴቪንግ አካውንት ፎሬን ከረንሲ ከተፈቀደልን፣ ለምሳሌ ያለኝ ባንክ ላይ በሆነ መንገድ እኔ በምፈልገው መንገድ ዲል ባያደርገኝ እንደ ሎካል ከረንሲ ወደ ገሌ ባንክ አዙርልኝ ማለት ይቻላል። ይሄ ባይ ዘ ዌይ ኢትስ አ ብሬኪንግ ዳይሬክቲቭ ላይ እንደዛ አይልም፣ ግን ናቹራል ህግ ኦፍ ታይም ዲፖዚት ከረንት አካውንት ሴቪንግ አካውንት ማንቀሳቀስ እንችላለን። ህጎቹ ራሱ ማለት ታይም ዲፖዚት ስል ጊዜው ልክ ሲያልቅ ማንቀሳቀስ የምንችለው፣ ከረንት አካውንት ከሆነ በቼኪንግ ማንቀሳቀስ የምንችለው፣ ሴቪንግ አካውንት ከሆነ ማንቀሳቀስ የምንችለው ነው። ስለዚህ ፎሬን ከረንሲ አካውንት በዚህ መንገድ የመጡ ገንዘቦችንም እንደዛው ማንቀሳቀስ የምንችልበት ፖይንት የያዘ ነው ማለት ነው። ሌላው ይሄ $100 ብሔራዊ ባንክን ማስፈቀድ ምናምን የሚባሉ የተነሱ አሉ። ብሔራዊ ባንክን ማስፈቀድ የሚለውና ከዛ በፊት አንድ ሌላ ክሪቲካል
ቅድም ከተነሳው በተጨማሪ ያልተነሳ ብዬ የምለው ምን ይላል? ሰባተኛው ነጥብ ከዳይሬክቲቭ ሳይሆን ከአማርኛው ነው መወስድላችሁ። ማንኛውም ኢትዮጵያዊ ይሄ በጣም በጣም ኢምፖርታንት በኋላ አናላይዝ ለምናደርገውም ነገር ፒላር ነው ብዬ ነው የምወስደው። ማንኛውም ኢትዮጵያዊ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውም ያህል መጠን በደንብ ስሙ፣ የትኛውም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር መመንዘር አሊያም ወደ የውጭ ምንዛሬ ሂሳብ በማስገባት ተቀማጭ ማድረግ ይችላል። This is very 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 critical article። ለምንድን ነው ይሄን የምላችሁ? ማንኛውም ኢትዮጵያዊ በፊት ስታመጡ ዲክሌር አድርጋችሁ ምናምን ኦኬ የጉምሩክ ሰነድ ምናምን አሁን ምን ይላል? ልድገመው በጣም ኢምፖርታንት ስለሆነ ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞት የተመለሰውን የትኛውንም ያህል መጠን ብር መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮችና ህጋዊ የውጭ ምንዛሬ ምናምን ማስቀመጥ ወይም መመንዘር ይችላል ይላል። ይሄ በጣም ኢስ ኤ ጌም ቼንጂንግ አርቲክል። ምናልባትም ይሄ አርቲክል ሲወጣ አንዱ እንደ ሀገር ውጭ ሄደ ገንዘብ ካለ የሚመለስበት ከውጭም በደንብ ከፎሬን ኤክስቼንጅን ኢንፍሎ ሊያደርግ ከሚችሉ አጠቃላይ ከተካተቱት ውስጥ እችኛው በጣም ክሪቲካል ናት። ሶ አይ ዶንት ኒድ ቱ ኤክስፕሌን ዘ ዲቴል። የሚገባችሁ በደንብ ይገባችኋል። ብዙዎቻችሁ የሚገባችሁ ይመስለኛል፣ ነጋዴዎች ምናምን። ሶ ሞር ኤፍሲዋይ ጀነሬት የምታደርግ አርቲክል 7 እንደሆነች በደንብ አስምሩልኝ። ሌላው በዚህ አማካኝነት ምን ኤክስፔክት አደርጋለሁ መሰላችሁ? ኢት ዳዝንት ሪፈር ቱ ዘ ዲያስፖራ። ማንኛውም ኢትዮጵያ ውስጥ የሚኖር ኢትዮጵያዊ ነው የሚለው። በዚህኛው አርቲክል አማካኝነት ዋት አይ ኤክስፔክት ሞስት ኢዝ ፎሬን ከረንሲ፣ ወደ ሀገር ውስጥ የሚገባው ፎሬን ከረንሲ በደንብ በዚህኛው አርቲክል በደንብ ይጨምራል የሚል ኤክስፔክቴሽን አለኝ። አንዱም ሶርስ ተብሎ ከታሰበ ይሄ ህግ ሲወጣ ለቀቅ ሲደረግ ብዙ ወደ ኢንካም ወደ ሀገር ይመጣል ተብሎ ከታሰበበት አርቲክል እቺ ትመስለኛለች። ብዙ አቴንሽን ያልተሰጣት አርቲክል ናት በእኔ ግምት። ሌላው 7-8 ኢትዮጵያውያን ህጋዊ ሰነድ ለባንኮች በማቅረብ መጠኑ ይሄን ቅድም ያልኩት ነው እንለፈው። ግን ኢንተረስቲንግ ፓርቱ እኛም መክፈል ቻልን ማለት ነው። ወደ ውጭ እኛም መክፈል ቻልን የሚለው ይላል። ባንኮች የፎርዋርድ የውጭ ምንዛሬ ግብይት ያለ ኢትዮጵያ ብሔራዊ ባንክ ቅድም ያልኳችሁ ነው። ፎርዋርድ ግብይት ቅድም ባልኳችሁ መንገድ ውሰዱት። የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎች ምናምን የሚለውን እሱም አይ ቲንክ ብዙ እንትን አይደለም። 11ኛው ድርጅቶች ወደ ሀገር ውስጥ የሚያመጡት የውጭ ብድር። ይሄ ሌላኛው ክሪቲካል ለነጋዴ ቬሪ ክሪቲካል አርቲክል ነምበር 11 አናዘር ለኔ በጣም ክሪቲካል አድርጌ የወሰድኩት ሙሉ ለሙሉ ላንብብላችሁ። ድርጅቶች ወደ ሀገር ውስጥ የሚያመጡት የውጭ ብድር በገንዘብና በአይነት እና የሰፕላየር ብድርን የማጽደቅ ስራ የውጭ ምንዛሬ መመሪያ መስፈርቶችን በተከተለ መልኩ ሙሉ በሙሉ በባንኮች እንዲከናወን ተፈቅዷል። ይሄ በፊት በብሔራዊ ባንክ ቢፈቀድ ካይንድ ኦፍ ሶቨሬን ዴት አይነት ነገር ባህሪ ያለው አንድ ኦልሞስት የውጭ ብድርን ደግሞ ለማጽደቅ በጣም ኮምፕሌክስ የሆነና እንደዚህ ቀላል ያልሆነ ዲቴል አርቲክሉ ላይ ምን ያስቀምጣል? አንድ ሊሚቴሽን አለው which is a right limitation። የትኛውም ባንክ የካፒታሉን 10% መጠን ያለው የብድር ነው እንትን ማለት ጋራንቲ መስጠት የሚችለው። ለምሳሌ በፎሬን ከረንሲ $100 ሚሊዮን ካፒታል ያለው ባንክ እስከ $10 ሚሊዮን ድረስ በመሄድ ይሄ አድድ ቱጌዘር ተደምሮ ለኢትዮጵያ ነጋዴዎች ከውጭ ብድር በፎሬን ከረንሲ ቢያመጡ ጋራንቲ መስጠት ይችላል ማለት ነው። ይሄ ያለ ብሔራዊ ባንክ እንትን ፍቃድ ማለት ነው። ራሱ የአጠቃላይ የፎሬን ከረንሲ ህጉን በመጠቀም ለአንድ ሰው ለምሳሌ $2 ሚሊዮን ከውጭ አግኝቻለሁ ብድር ቢል በፊት ይደረግ የነበረው ምንድነው? ብሔራዊ ባንክ ነው ጋራንቲ የሚሰጠው። it was a kind of ምንድነው መሰላችሁ ሶቨሬን ጋራንቲ በሉት። በጣም ከባድ ነው፣ ቀላል አይደለም። at same time አሁን
ሰፕላየር ክሬዲት ማለት ምንድነው? ውጭ ያሉ አቅራቢዎች ሀገር ውስጥ ላሉ ነጋዴዎች እና ቢዝነሶች በዱቤ እቃ ይሰጡና ያ ዱቤ ከሆነ ጊዜ በኋላ እንደ ዲፈርድ ኤልሲ አይነት ማለት ነው። ኢትስ ካይንድ ኦፍ ዲፈርድ ኤልሲ ከሆነ ጊዜ በኋላ ብሩ ይከፈላቸዋል። ለምሳሌ ታስታውሱ ከሆነ ትራክ ላይ ይሄ በስፋት የተሰራበት ኢትዮጵያ ውስጥ ነዳጅ እና ትራክ ላይ ተሰርቶበታል። ነዳጅ ያው የገቨርንመንት ስለሆነ ሌትስ ኪፕ አሳይድ። ትራክ ላይ ለምሳሌ ምን ይደረግ ነበረ? ብዙ የትራክ የመኪና ባለቤት የሆኑ የተለወጡ ያደጉ ሰዎች እችኛዋን ፓርት ተጠቅመዋታል። ሳም የተከለከለው ከ2 ዓመት በፊት መሰለኝ አይ ቲንክ የቆመው። የትራክ ሰፕላየር ክሬዲት ምን ነበር የሚደረገው? ውጭ ካሉ ለምሳሌ ኤግዚም ባንክ ከሆነ አፍሪ ኤግዚም ከሆነ ሰፕላየር ክሬዲት ሰጥቻለሁ ለ100 መኪና ካለ 100 መኪና ሰዎች ያስገቡና ያ ሰፕላየር ክሬዲት የ2 ዓመት ከሆነ ብሩ ግን የሚከፈለው ከ2 ዓመት በኋላ ነው። ሶ ይሄ ነገር ሰፕላየር ክሬዲቱ እንዲፈቀድ ግዴታ ብሔራዊ ባንክ ሊሳትሲ ኮሚትመንቱን አንድ ሎካል ባንክ ባይወጣ ብሔራዊ ባንክ ከገባበት ኢትስ ናሽናል ዴት በሉት ኢናዘር ዌይ ራውንድ ኢወዝ። ለዛ ነው የሶቨሬን ጋራንቲ ነው ብዬ የምለው። አሁን ምንድን ነው ማለት ነው? ባንኮች የፎሬን ከረንሲ ህጉንና ያላቸውን ባላንስ ምን አይተው የሰፕላየር ክሬዲት ለነጋዴዎች ይፈቅዳሉ ማለት ነው። ሶ አንድ ጅቡቲ ላይ ያለ ሰፕላየር ክሬዲት ሰጣለሁ ብሎ እስከፈቀደ ድረስ ሎካል ባንክ ያለውን ፖዚሽን አይቶ ከነጋዴው ጋር ያለውን ሪሌሽንሽፕ አይቶ እስከተወሰነ ድረስ ያንን ሰፕላየር ክሬዲት ሊያጸድቅለት ይችላል። ሶ ኤክስፖርተር ከሆንክ አጣዳፊ ነገር ከገጠመ በሰፕላየር ክሬዲት እቃውን አምጥተህ ከምታመጣው ሶርስ ላይ ልትከፍለው ትችላለህ። ኦር ከባንኩ ጋር ባለ ሪሌሽንሽፕ ባንኩ ከራሴ ሶርስ ከፍላለሁ ሊል ይችላል። ኤንሶን ሶ እችኛዋ አናዘር ቬሪ ክሪቲካል ቼንጅ ናት የባንኮቹ እንዲፈቅዱ ማስቻሉ ማለት ነው። ሌላው ሶሪ እያረዘምኩት ነው፣ እየጨረስኩ ነው ቢረዝምም አም ቬሪ ሶሪ። ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነት ላይ በመድረስ እና በሁለቱ ወገኖች የተደረሰውን የስምምነት ሰነድ ለላኪው ድርጅት ደንበኛ ባንክ በማቅረብ የቅድመ ክፍያ ማከናወን ይችላል። አርቲክል 12 ኢስ ሲምፕሊፋይ ያደረገው ነገር አለ። የበፊቱ ህግ ምንድን ነው የሚለው? በፎሬን ምንድነው በኤክስፖርት ቢዝነስ ላይ አድቫንስ ስትቀበሉ ስትሪክት ነበር በፊት። ለምሳሌ አድቫንስ ከውጭ ያስገባላችሁ ሚስተር ኤክስ የሚባል ሰው ከሆነ ኤክስፖርት ማድረግ የምትችሉት በሚስተር ኤክስ ብቻና ብቻ ነው። ለምሳሌ ከውጭ ጆን የሚባል ሰው ገንዘቡን አድቫንሱን ወደዚህ ከላከ አድቫንስ መቀበል ህጋዊ ነው፣ ይቻላል። ምንም የሚከለከል ነገር የለም። ያኛው ህግ ይፈቅዳል። ፖይንቱ ዲፍረንሱ ምንድን ነው? በበፊቱ ህግ ጆን የሚባል ሰው ከሆነ ወደ እናንተ የላከው ኤክስፖርት ዶክመንቱ የምትልኩትም ጆን ነው። ስሚዝ ወደሚባል ሰው መላክ አትችሉም። ይሄንኛው ምን ፍሌክስብል አደረገ? ውጭ ያለው ሰው ጆን ገንዘቡን ቢያስገባም ለምሳሌ ኮንትራክቹዋል አግሪመንታችን ከሚስተር ስሚዝ ጋር ቢሆን ያ ጆን ለሚስተር ኦን ቢሃፍ ኦፍ ሚስተር ስሚዝ ነው ያስገባው ብሎ እስከ ኮንፈርሜሽን እስከሰጠ ድረስ ሌላ ሰው ባስገባው አድቫንስ ፔመንት የግድ አድቫንሱን ያስገባው ሰው ስምና ኤክስፖርት ቢዝነሱ ኮምፕሊት የሚደረግበት ትራንዛክሽኑ የሚፈጸምበት ሰው አንድ አይነት መሆን አይጠበቅባቸውም። ይሄም ብዙ ባይዘው የሚያቀለው ነገር አለ፣ የሚለውጠውም ነገር አለ። አይ ቲንክ ይሄንን ስል I think you'll understand what it means. እንዴት ያቀለዋል የሚለውን ስል you'll understand. so የተለያየ ሰው ዲፈረንት ሰው አስገብቶ ትራንዛክሽኑ በሌላ ሰው ሊፈጸም ይችላል። ይሄ የሚያቀለው ነገር አለ። ኦኬ 13 በተጨማሪም የውጭ ምንዛሪ ገቢ ለወደፊት የውጭ ንግድ ክፍያ ኦኬ ይሄን አሁን ሄጄበታለሁ። ባንኮች ከካፒታላቸው ያልበለጠ ዘር ብድር ይሄንንም ሄጄበታለሁ። ባንኮች የውጭ ተቋም በሚሰጠው ማረጋገጫ ደብዳቤና ደመኛው ይሄም የፐርሰናል እንትን ነው፣ ብዙ እንትን አይደለም። ያለምን ኢትዮጵያ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ይሄም ናሽናል ባንክ ይጠይቅ የነበረውን ነው ያቀለለው ለኤፍዲአይ የውጭ ምንዛሪ ግብይት ቢሮዎችን የገንዘብ ፍሰትና ሌላው ባይ ዘ ዌይ ሌላው አናዘር ቬሪ ኢምፖርታንት ለውጥ ብዬ የወሰድኩትኝ ይሄ ፎሬክስ ቢሮዎች በፊት ሊሚቴሽን ነበረባቸው። አንድ
ሎካል ከረንሲ ያስይዙ ነበር ሶ ኦፕሬት አመት እና ከዛ በላይ ላደረጉት 30 ሚሊዮን ብራቸው ተመላሽ ይሆናል 6 ወር ለሰሩት 15 ሚሊዮን ከዛ በላይ ግን በፎሬን ከረንሲ የሚይዙት የገንዘብ ምጣኔ መጠን የካፒታላቸውን 10% ነበር የሚፈቀድላቸው አሁን 25% ያህል ሄዷል which is ምን እድል ይሰጣቸዋል የተሻለ ፎሬን ከረንሲ እጃቸው ላይ ይዘው አዋጭ ሆኖ ትራንዛክሽናቸውን ለመፈጸም ሳይጨናነቁ ቢያልፍባቸው ለባንክ መሸጥ ያስገድዳቸው ነበር አሁን ግን እስከ 25% ሲፈቀድላቸው የተወሰነ የፎሬን ከረንሲ እጃቸው ላይ ያለው ከፍ ሲል ራሳቸው ይዘው ጊዜ ጠብቀው ትራንዛክት ማድረግ ይችላሉ በፊት ምንድነው ለባንክ ነው የሚሸጡት ሶ ባልሆነ ሬትም ባልገመቱትም መንገድ ሊሸጡ የሚችሉበትና ኦፕሬሽናቸው a little bit limited ነበር ያንን ሰፋ አድርጎላቸዋል ነው ብዬምለው I think ይብቃኝ ገሜ ኦቨር ቱ ዩ የምትጨምረው ዘን ለቢዝነስ ካምፓኒዎች ያለው ኢምፕሊኬሽን ምናምን የሚለው ዲስከሽን ላይ እንሄዳለን ቴንክ ዩ ሙኬ አንዳንድ ጥያቄዎች እያየዋቸው የነበሩትን ዝም ብዬ ደግሞ አንድ ላይ ላድርግና እንደው ብር ምን ሊሆን ይችላል ምን ሊገጥመው ይችላል የሚለውን ነገር ቅድም እርግጥ ለማንሳት ሞክሬ ነበረ ስቲል በአጭር ጊዜ ያው ህጎቹ እንደምትመለከቷቸው የሚወጣውን እንደፈቀደ ሁሉ የሚገባውንም ለማበረታታት የተቻለውን ነገር የሚያደርግ ነው ህጉ ስለዚህ ለምሳሌ አብዛኛዎቹ ነገሮች የኢንቨስተርን ኮንፊደንስ ከመጨመራቸው የተነሳ ኢንቨስተሮች በኤፍዲአይ በኩል የሚመጣው ገንዘብ ሊጨምር የሚችልበት እድሉ ሰፊ ነው ቢኮዝ የውጭ ሀገር ኢንቨስተሮች ካሁን በኋላ ትርፋችሁን መታችሁ መውሰድ ትችላላችሁ የሚል ነገር ስለተቀመጠላቸው ማለት ነው አት ዘ ሴም ታይም ግን እኛም ከዚህ መክፈል እንጀምራለን ወደ ውጭ ደግሞ ስንል እኛ ሀገር እንደምታውቁት ነውና ሰዎች አዳዲስ መንገዶች እንደሚፈጥሩ በተለይ ገንዘብን ለማሸሽ ደግሞ የተለያዩ አዳዲስ መንገዶችን በዚሁ ሊፈጥሩ እንደሚችሉ ካሁኑ መገመት መቻል ይኖርብናል ሶ እነዛ ነገሮች ሲደማመሩ ባላንስ እስኪመጣ ድረስ በአንድ መልኩ እንግዲህ የብርን ዋጋ ያው ሊያዳክማት የሚችልበት እድል እንዳለ ስቲል ገምታለሁ ሜቢ ሌሎች የብሔራዊ ባንክ ሊወስዳቸው የሚችሉ ሌሎች ውሳኔዎች ሊኖሩ ይችላሉ ብርን አቅም ሊሰጠው የሚችል ነገር ያው ብዙ ነገሮች ስላሉ ማለት ነው ከኢንተረስት ሬት ጋር ተያይዞ ሊጫወቱት የሚችሉት ነገር ይኖራል እዚህ ጋር ብዙም ባነሳው ትንሽ ሊወሳሰብ ስለሚችል ግን እነዛን አይነት ነገሮች ከወሰኑ ሜቢ አቅም ሊሰጡት የሚችሉበት እድል ሊመጣ ይችላል ሌላው ፎሬክስ ቢሮዎች መጨረሻ ላይ ሲያነሳ የነበረው አንድ ጉዳይ ለምሳሌ ፎሬክስ ቢሮዎች ምን ይገጥማቸው ነበር መሰላችሁ አሁን አንዱ ትልቁ እንትን የሚላቸው አብዛኛዎቹ በ30 ሚሊዮን ብር ተይዛባቸው የቀረው ነው እንደ ካፒታል እንኳን አይቆጠርላቸውም ነበር ያ ሪዘርቭ ገንዘቡ እንደ የሚይዟት ገንዘብ የምትያዝላቸው በእጃቸው ላይ ያለችው የተከፈለ ካፒታል ከምትባለው ላይ ነው ለምሳሌ አንዳንዱ 15 ሚሊዮንም ያለው አለ ያው ደና የሚባሉት ደናም ያላቸው አሉ የዛን ነበረ በፐርሰንት በወሩ መጨረሻ እንዲይዙ የሚፈቀድላቸው አብዛኛዎቹ ፎሬክስ ቢሮዎች እንዲያውም ያከስራቸው ነበረ ለባንክ መሸጥ ማለት ነው ምክንያቱም ልክ ወሩ 30 በሚደርስበት ሰዓት እነሱ በመቶ አሁን ዛሬ እንኳን ብታዩ 178 ብር ምናምን እየገዙ ያሉትን ዶላር አስቡት 30 ሲደርስ ለባንክ ሄደው በ160 በ150 ምናምን እንዲሸጡ ነበር የሚያስገድደው ያ ነገር የተሻለ እነሱ ዲል እንዲያደርጉ እድሉን ይሰጣቸዋል ያ ነገር አለ ብዙ ነገሮች ለምሳሌ ፎርዋርድም ቢሆን በተለይ ለኛ ሀገር ነጋዴዎች እንግዲህ በብዙ መልኩ ይጠቅማቸዋል ቅድም ሙኬ ለማብራራት ሞክሯል ሌሎች አንዳንድ ሰዎች ከዛ በኋላ የገቡ ሊሆኑ ይችላሉ ብያስባለሁኝ ሲያነሱት ስለነበረ ፎርዋርድ ስቲል ሰው የምንዛሬ ዋጋዎችን ወይ ደግሞ ዶላርን የምንገዛበትን ወይ ደግሞ ዶላርን የምንሸጥበትን ዋጋ ዛሬ በተስማማነው ዋጋ የዛሬ 3 ወር መገበያየት ወይ ክፍያውን መክፈል ማለት ነው ሶ በአጠቃላይ ግን እንግዲህ የኛ ሀገር ንግድም ሆነ ባንኮቹም ሆነ ካሁን በኋላ ያቺ የተለመደችዋ አይነት ገሲንግ ጌማችን ብቻዋን የምትሰራበት ዘመን ያበቃ ይመስለኛል አይ ቲንክ ሙኬ ቅድም መጀመሪያ ላይ ሲያነሳ ነበር ባንኮቻችን ቢሆኑም ከኬንያ ምናምን ባለሙያ ማምጣት አለባቸው እያለ ሲናገር የነበረው ካሁን በኋላ እንግዲህ አስበው አንድ ባንክ ፎርዋርድ በኤክስፖርተር ጋር በፎርዋርድ ኦር ከኢምፖርተር ጋር ብሎ ከተስማማ በኋላ ልክ ከ90 ቀን በኋላ አንድ የአሜሪካን ዶላር 180 ብር ቢገባ በህግ በ160 እንዲሸጥ ይገደዳል ያ ባንክ ማለት ነው በዚህ 20 ብር ሊከስር ይችላል ዶላሩ ላይ
ኤኒዌይስ ያው የፎርዋርድ ትሬዱ በዋናነት እንደዚህ ጨዋታዎች ለመጫወት ሳይሆን የፎርዋርድ ትሬድ በመርህ ደረጃ አላማው ተቋማት፣ ባንኮች፣ የፋይናንስ ተቋማት ከአደጋ ራሳቸውን የሚከላከሉበት መንገድ ነው። ከኪሳራ አደጋ ራስን መጠበቂያ መንገድ እንጂ ያው የትርፍ ጨዋታ የምንጫወትበት አይነት ቤት አይደለም። በዋናነት ሀሳቡ ግን እነዚህ ነገሮች በስርዓቱ አናላይዝ ማድረግ የሚችሉ ባለሙያዎች ካሁን በኋላ ያስፈልጉናል እየተባለ ነው ማለት ነው። እዚህ ጋር በምንገባበት ሰዓት የንግድ ተቋማትም ቢሆን ከምንጊዜም የበለጠ አማካሪዎች፣ የቢዝነስ አማካሪዎች ወይ ደግሞ የፋይናንስ አማካሪዎች፣ ፕሮጀክሽን የሚሰሩ ሰዎች እንዲህ ከነበረ እንዲህ ሲሆን እንዴት ሊሆን ይችላል የሚሉ ነገሮች ነው። በእርግጠኝነት ማንም ለሰው ሊነግር የሚችል የለም። ነገር ግን አትሊስት ምን ሊመጣ እንደሚችል ምን ሊሆን እንደሚችል መንገር የሚችሉ ሰዎች ግዴታ ያስፈልጋሉ። ባንኮች ከፍተኛ አደጋ ሊገጥማቸው ይችላል። እንግዲህ አሁን ይሄኛው ግብይት መምጣት ጀመረ ማለት ከአሁን በኋላ ልክ ከ2024 ላይ ፍሎት በተደረገ ሰዓት ባንኮቻችን በዚህ ባሳለፍነው አንድ አመት ውስጥ ገጥሟቸው የነበረ ከዶላር አንጻር በቢሊዮን የሚቆጠሩ ብሮች የከሰሩ ባንኮች እንዳሉ ሁላችንም ሰምተናል። እነዛ ነገሮች ስቲል ከአሁን በኋላ የዴይ ቱ ዴይ የኦፕሬሽን ጉዳይ ይሆናሉ። እነዛን ዋይዝሊ መከታተል ካልቻለ እንግዲህ አንድ ባንክ ማለት ነው እቅድ ካላወጣበት ለካሁን በኋላ ለፎሬክስ ገበያቸው ለኢንተርናሽናል ትሬድ ስትራቴጂ ያስፈልጋቸዋል እንደማለት ሊሆን ይችላል። ባንኮቻችን እስካሁን በቀላሉ ሲመሩት የነበረው ነገር ነው። የሆነን ኤክስፖርተር ኮርት አድርጎ አግኝቶ እሱ ዶላሩን ካመጣላቸው እነሱ ለኢምፖርተር ዶኪመንቱ ከደረሰ በኋላ በደረሰበት ቀን ነው ኢቨን ገንዘብ የሚቀበሉት። መጀመሪያ የተቀበሉት ብር ላይ እንኳን ዋጋ ከጨመረ የዛለት ይሄ ስለሆነ ገንዘቡ ጨምር እስከ ማለት ነበር የሚደርሱት። ካሁን ገና ውድድር የሚሆን ከሆነ በተለይ አሁን ለምሳሌ የኛ ሀገር ባንኮች እንዲህ ላያደርጉ ይችላሉ ብሎ ብዙ ሰው ሊጠብቅ ይችላል። የውጭዎቹ ባንኮች በሚገቡበት ሰዓት ይሄ ነገር ሊቀላቸው ይችላል። ያኔ እነዚህን ገበያዎች ከውድድር የተነሳ ሁሉም ባንኮች ወደ ስራቸው ሊያስገቡት የሚችሉት ነገር ይመስለኛል ማለት ነው። ስለዚህ እንደዚህ አይነት ነገሮችን እጠብቃለሁ እኔ። ሌሎቻችሁ ቀጥሉ። አላርጅ